የአሜሪካ እግረኛ ጦር ኢራን ሊገባ ነው። አሜሪካ የደበቀችውን አወጣችሁ። በአሜሪካና እስራኤል የተመቱ ዋና ዋና ኢራን ኢላማዎች። ትራምፕ ኢራንን በሚገባ እየመታናት ነው ሲሉ ተናገሩ። ኢራን የሆርሙዝ ሰርጥን ዘጋች። የተከሰከሱት የአሜሪካ የጦር ጀቶችና የወጡት ያልተጠበቁ መረጃዎች። A short time ago, the United States military began major combat operations in Iran. የአሜሪካ ማዕከላዊ እዝ ሴንትኮም ኦፕሬሽን ኤፒክ ፊውሪ በሚል በኢራን ላይ በጀመረው ዘመቻ ኢራንን በአሰቃቂ ሁኔታ እየደበደቡ እንደሆነ እየተገለጸ ይገኛል። አሜሪካ ደብቃ የቆየችውን አስደናቂና አስፈሪ የጦር መሳሪያዎችን በማውጣት ኢራን ላይ አውላቸዋለች። ለመሆኑ አሜሪካ በኢራን ላይ ምን አይነት የጦር መሳሪያዎችን ተጠቅማ ኢራንን እየደበደበች ነው የሚለውን ጉዳይ በዛሬው መሰናዷችን ለመቃኘት እንሞክራለን። ታስክ ፎርስ ስኮርፒዮን ስትራይክ የተሰኘው የጦር ክፍል እነዚህን ድሮኖች በታሪክ ለመጀመሪያ ጊዜ በጦር ሜዳ የተጠቀመ ሲሆን ሴንትኮም ድሮኖቹን በአሜሪካ የተሰራ ያጸፋ መሳሪያ ሲል ጠርቷቸዋል። የሚገርመው ነገር እነዚህ ድሮኖች የተሰሩት በዩክሬን ጦርነት በስፋት ጥቅም ላይ በዋለው የኢራን ሻሄድ ድሮን ዲዛይን ላይ ተመስርተው መሆኑ ነው። እነዚህ ሉካስ የተሰኙ ድሮኖች በአሪዞና በሚገኘው ስፔክተር ወርክስ ኩባንያ የሚመረቱ ሲሆን የአንዱ ድሮን ዋጋ $35,000 ገደማ እንደሆነ ተገልጿል። ድሮኑ በሩሲያ ጌራንቱ ተብሎ ከሚጠራው የኢራን ሻሄድ 136 ዲዛይን ጋር ተመሳሳይነት ያለው ሲሆን በዝቅተኛ ወጪ መመረቱ ለጦርነቱ ስልታዊ ጠቀሜታ እንዳለው ታምኖበታል። ድሮኑ ከራዳር እይታ ውጭ የመብረር አቅም ያለውና በቡድን በመሆን ስዋርም ታክቲክስ በራሱ ጊዜ የተቀናጀ ጥቃት የመፈጸም ዘመናዊ ቴክኖሎጂ የታጠቀ ነው። በዘመቻው ወቅት እነዚህ ድሮኖች የኢራን አብዮታዊ ዘብ የትዕዛዝ ማዕከላትን፣ የአየር መከላከያ መሳሪያዎችንና ሚሳኤል ማስወንጨፊያ መሰረተ ልማቶችን ኢላማ አድርገዋል። የጦር ባለሙያዎች እንደሚሉት አሜሪካ የጠላቷን የጦር መሳሪያ ዲዛይን በመጠቀም አጸፋዊ ጥቃት መፈጸሟ በቴክኖሎጂው ዘርፍ ያለውን ሽኩቻ አዲስ ምዕራፍ ላይ አድርሶታል። ይህ እርምጃ አነስተኛ ዋጋ ያላቸው ነገር ግን ከፍተኛ ጥፋት የሚያደርሱ ድሮኖች ወደፊቱ የጦርነት ስልት ላይ ያላቸውን ወሳኝ ሚና የሚያሳይ ነው። አሜሪካ ምን አይነት የጦር መሳሪያዎችን ጥቅም ላይ እንዳዋለችም እየተገለጸ ይገኛል። አሜሪካ በመጀመሪያው ቀን ብቻ ከ1000 በላይ ጥቃቶችን በኢራን ላይ ማድረሷ ተረጋግጧል። አሜሪካ ኢራንን ለመደብደብና ለማሽመድመድ እንደ አሜሪካ ገለጻ የተለያዩ አደገኛ የጦር መሳሪያዎችን ተጠቅማለች። ከተጠቀመቻቸው የጦር መሳሪያዎች መካከል አሜሪካ የተጠቀመችባቸው ከባድ የጦር መሳሪያዎች ጥቂቶቹ፣ አንደኛ ቢቱና ኤፍ-35 ስውር ስቴልዝ ቦምብ ጣዮችና ተዋጊ ጀቶች፣ ሁለተኛ ኤፍ-22፣ ኤፍ-16፣ ኤፍ-18 እና ኤ-10 የጦር አውሮፕላኖች፣ ሶስተኛ ኒኩሌር ኃይል የሚጠቀሙ ግዙፍ የጦር መርከቦች፣ አራተኛ ጸረ ባሊስቲክና አውዳሚ ሚሳይሎች፣ ታድ፣ ፓትሪየት፣ ሂማርስ እና ሌሎችም በርካታ ይፋ ያልተደረጉ ሚስጥራዊ የጦር መሳሪያዎች፣ አምስተኛ የድሮን ስብስቦች፣ ሉካስ፣ ኤምኪው9 ሪፐርስ እና የመሳሰሉት። አሜሪካ እየተጠቀመቻቸው ስላሉ ድሮን ትንሽ ማውራቱ አይከፋም። አሜሪካ የኢራንን ቴክኖሎጂ በኢራን ላይ እየተጠቀመችበት ነው። አዲሱ ሉካስ ድሮን እና ጥቁሩ ቶማሃውክ ሚሳይል ምን ይመስላል የሚለውን እዚህ ላይ እንመልከት። አሜሪካ በኢራን ላይ በጀመረችው መጠነ ሰፊ ጥቃት እስካሁን በሚስጥር ተይዘው የቆዩ 3 አውዳሚ የጦር መሳሪያዎችን ለመጀመሪያ ጊዜ ስራ ላይ መዋሏ ተረጋግጧል። እጅግ አስገራሚው ነገር አሜሪካ የኢራንን ቴክኖሎጂ ቀድታ ወይም ሪቨርስ ኢንጂነር አድርጋ የሰራችውን የራሷን የራስ ማጥፊያ ወይም ሱሳይድ ድሮን ጥቅም ላይ መዋሏ። የመጀመሪያው ሉካስ ኤፍኤልኤም 136 አዲሱ የካሚካዚ ድሮን ተብሎም ይጠራል። ይህ ድሮን ሩሲያ በዩክሬን ላይ በስፋት እየተጠቀመችበት ካለውና ሻሂድ 136 ከተባለው የኢራን ድሮን ጋር ተመሳሳይ እንዲሆን ተደርጎ የተሰራ ነው። ሉካስ የተባለው የአሜሪካ ድሮን ከኢራኑ ሻሂድ እጅግ የላቀ ቴክኖሎጂ ያለው ተብሏል። ከአይን እይታ ውጭ ያሉ ኢላማዎችን በራሱ ፈልጎ ማጥፋት የሚችል ሲሆን በድንገት ከፊቱ የሚመጡ አዳዲስ ኢላማዎችንም የመለየት ብቃት አለው። ሁለተኛ ጥቁሩ ቶማሃውክ ሚሳኤል። የአሜሪካ ባህር ኃይል ባወጣው ተንቀሳቃሽ ምስል ላይ እስካሁን ከታወቁት የቶማሃውክ ሚሳኤሎች የተለየና ሙሉ በሙሉ ጥቁር የሆነ አዲስ የሚሳኤል አይነት ታይቷል። ይህ ሚሳኤል በጨለማ ውስጥ በቀላሉ እንዳይታይና የራዳር መከላከያዎችን ሰብሮ እንዲገባ ተደርጎ እንደተሰራ ይገመታል። ከጥቁሩ ቶማሃውክ በተጨማሪ እጅግ በራቀ ርቀት ላይ ያሉ ኢላማዎችን ቅንጣት ስህተት ሳይሰራ የሚመታ አዲስ ሚሳኤል በዘመቻው ላይ መሳተፉን የአሜሪካ ማዕከላዊ እዝ ሴንትኮም አሳውቋል። አንደኛ የኢስላሚክ አብዮታዊ ዘብ IRGC የእዝ ማዕከላትና የአየር ኃይል ጣቢያዎች፣ ሁለተኛ የመገናኛና የአየር መከላከያ ስርዓቶች፣ ሶስተኛ የባሊስቲክ ሚሳኤል ማከማቻዎችና ማስወንጨፊያዎች፣ አራተኛ የኢራን የባህር ኃይል መርከቦችና ሰርጓጅ መርከቦች። ወታደራዊ ተንታኞች እንደሚሉት አሜሪካ የኢራንን የድሮን ዲዛይን ተጠቅማ ጥቃት መሰንዘሯ የኢራንን የአየር መከላከያ ስርዓት ለማደናገር የታለመ ሊሆን ይችላል። የኢራን መከላከያዎች የራሳቸው ድሮን መስሏቸው ጥቃቱን ሳይመክቱት ሊቀሩ እንደሚችሉ ይገመታል። አሜሪካ በኢራን ላይ የጀመረችውን መጠነ ሰፊ ወታደራዊ ጥቃት ተከትሎ በመጀመሪያዎቹ 24 ሰዓታት ውስጥ ብቻ $779 ሚሊዮን ገደማ ወጪ ማድረጓን አናዶሎ የዜና ወኪል የባለሙያዎችን ትንተና ዋቢ በማድረግ ዘገበ። ይህ እጅግ ግዙፍ መጠን ያለው ገንዘብ የሀገሪቱን የ2026 አጠቃላይ መከላከያ በጀት 0.1% ያህል የሚሸፍን ሲሆን በዘመቻው ላይ እንደ ቢቱን ስውር ቦምብ ጣይ አውሮፕላኖች፣ ኤፍ-22 እና ኤፍ-35 ዘመናዊ ተዋጊ ጀቶች እንዲሁም የባህር ኃይል አጥፊ መርከቦች በስፋት ጥቅም ላይ ውለዋል። በተለይ 4 ቢቱ ቦምብ ጣይ አውሮፕላኖች ከአሜሪካ ሚዙሪ ግዛት ተነስተው በቀጥታ በረራ ኢራን ድረስ በመጓዝ በፈጸሙት ጥቃት ብቻ
ለነዳጅና ለጥገና 30.2 ሚሊዮን ዶላር ወጪ ተደርጓል። በአየር ላይ ለተሰማሩት በርካታ የኤፍ-18፣ ኤፍ-16 እና ኤፍ-22 ተዋጊ ጀቶች የበረራ ሰዓት፣ ለጥገናና ለታጠቁት ጥይት እንዲሁም ሚሳይሎች የወጣው ወጪ 271.34 ሚሊዮን ዶላር እንደሚደርስ ተገምቷል። ከነዚህም በተጨማሪ የኤሌክትሮኒክስ ጦርነት አውሮፕላኖች፣ የሪፐር ድሮኖችና በቅርቡ ስራ የጀመረው ሉካስ የተባለው ድሮን እንዲሁም የነዳጅ ጫኝ አውሮፕላኖች በድምሩ 423.57 ሚሊዮን ዶላር የሚገመት ሀብት ፈጅተዋል። አሜሪካ ይህንን ከፍተኛ ወታደራዊ አቅም የተጠቀመችው የኢራንን ወታደራዊ መዋቅር በአጭር ጊዜ ውስጥ ሽባ ለማድረግ በማለም እንደሆነ የሴንትኮም መረጃዎች ያመለክታሉ። 3 የአሜሪካ ኤፍ-18 የጦር አውሮፕላኖች በኩዌት አየር መከላከያ በስህተት ተመተው ወድቀዋል መባሉ ብዙዎችን ያስገረመው። በመካከለኛው ምስራቅ ያለው ጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የአሜሪካ ማዕከላዊ እዝ ሴንትኮም 3 የራሱ ኤፍ-15 ስትራይክ ኢግል የጦር አውሮፕላኖች በኩዌት አየር መከላከያ ኃይሎች አማካይነት በስህተት ተመተው መውደቃቸውን በይፋ አረጋግጧል። እሁድ የካቲት 22 ቀን 2018 ዓ.ም እኩለ ሌሊት በኢትዮጵያ አቆጣጠር 7 ሰዓት ከ3 ከሌሊቱ በኩዌት ሰማይ ላይ ነገሩ ሲፈጠር አውሮፕላኖቹ በኢራን ላይ የሚካሄደውን የታላቁ ቁጣ ዘመቻ በመደገፍ ላይ ሳሉ የኩዌት አየር መከላከያ የጠላት አውሮፕላኖች መስለውት በፈጸመው የወዳጅ ኃይል ተኩስ ወይም ፍሬንድሊ ፋየር መመታታቸው ተገልጿል። በ3ቱ አውሮፕላኖች ውስጥ የነበሩት 6ቱም የአየር ኃይል አባላት በሰላም አውሮፕላኑን ለቀው መውጣት ችለዋል። 6ቱም አብራሪዎች ተገኝተው በአሁኑ ወቅት በጥሩ ጤንነት ላይ እንደሚገኙ ተረጋግጧል። ሴንትኮም ኩዌት ለአብራሪዎቹ መገኘት ላደረገችው ድጋፍ ምስጋና አቅርቧል። የወታደራዊ ባለሙያዎች እንደሚሉት የኩዌት አየር መከላከያ እንዲህ ያለ ስህተት የፈጸመው ኢራን በኳታር፣ በተባበሩት አረብ ኤምሬትስና በኩዌት ላይ የአጸፋ ድሮንና የሚሳኤል ጥቃቶች እየሰነዘረች ባለችበት በዚህ ወቅት ከፍተኛ የጥንቃቄና የፍርሃት ድባብ በመኖሩ ሊሆን ይችላል። ሴንትኮም ስለ አደጋው መንስኤ ጥልቅ ምርመራ መጀመሩን አስታውቋል። የኢራን አብዮታዊ ዘብ ለዓለም የነዳጅ ዝውውር የልብ ትርታ የሆነው የሆርሙዝ ሰርጥ ዝግ እንደሚሆን በይፋ አሳውቋል። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋይ አስታውቋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20 በመቶ ወይም 1/5 የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርጋል። ከዚሁ ጋር በተያያዘ ዛሬ ቀን ላይ የኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴኖቫ የተባለች የነዳጅ ጫኝ መርከብ በሁለት ድሮን መጥቶ እንድትነድ ማድረጉን ገልጿል። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱምብ ደሴቶች አቅራቢያ ያልፋሉ። የአሜሪካ ኤነርጂ መረጃ አስተዳደር ኢአይኤ በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ይገምታል። ይህ በዓመት ወደ 600 ቢሊዮን ዶላር የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል ማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየትን ሊያስከትል ይችላል። ይህም ወዲያውኑ በዓለም ዙሪያ የዋጋ ንረት እንዲፈጠር ያደርጋል። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት በሰጡት መግለጫ አስፈላጊ ሆኖ ከተገኘ አሜሪካን የምድር ጦር ወደ ኢራን ለመላክ ወደ ኋላ እንደማይሉ አስታወቁ። ኦፕሬሽን ኤፒክ ፊውሪ የተሰኘ ወታደራዊ ዘመቻ ካሰቡት በላይ ስኬታማ እየሆነ መምጣቱን የገለጹት ትራምፕ ግጭቱ በጥቂት ሳምንታት ውስጥ ሊጠናቀቅ እንደሚችል ግምታቸውን አስቀምጠዋል። እንደ ሌሎች ፕሬዚዳንቶች የምድር ጦር በፍጹም አንልክም የሚል የደህንነት ተስፋ ከመስጠት ይልቅ ለሀገሪቱ ደህንነት ሲባል ማንኛውም እርምጃ ሊወሰድ እንደሚችል በግልጽ ተናግረዋል። ባለፈው ቅዳሜና እሁድ የተሰነዘሩት ጥቃቶች የቴህራንን ወታደራዊና ፖለቲካዊ አመራር አውታር ለመበጣጠስ እንዲሁም የኒውክሌር እንቅስቃሴን ለማቆም ያለሙ እንደነበሩ ተገልጿል። ትራምፕ ለኒውዮርክ ፖስት በሰጡት ቃለ ምልልስ በ4 ሳምንታት ውስጥ እናሳካዋለን ያልነውን ግብ በአንድ ቀን ውስጥ አሳክተናል፣ 49 ከፍተኛ መሪዎች ተገድለዋል ብለዋል። ኢራን በድብቅ ቦታዎች የኒውክሌር መሳሪያ ለማበልጸግ እየሰራች መሆኑን የአሜሪካ ደህንነት መረጃ ማረጋገጡን ተከትሎ ጥቃቱን ለመሰንዘር ጊዜው አሁን ነው የሚል ውሳኔ ላይ መድረሳቸውን አብራርተው አወዛጋቢ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘረው ታላቁ ማዕበል ገና መሆኑን በቅርቡ እንደሚጀምር ገልጸዋል። ፕሬዚዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርቡ ይመጣል ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንታት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀድሞ ለመጨረስ እየተንቀሳቀሱ መሆኑን ተናግረዋል።